balai sonoria batai sonoria balai sonoria batai yo sonoria balai sonoria batai sonoria balai sonoria batai yo sonoria ሰላም ጤና ይስጥልን ውድ ተመልካቾቻችን እንደምን ቆያችሁልን ድንቅ ሀገሮች ነን ጊዜና ሰዓታችንን ጠብቀን እናንተን ያስተምራችኋል ያዝናናችኋል ብለን ያልነው ፕሮግራሞቻችንን ይዘን ተከስተናል ርዕሰ መስተዳድሩ መቀመጫ የሆነችውን ሶዶ ከተማንና ወላይታ ዞንን ለእናንተ በአግባቡ ልናስቃኛችሁ እዚሁ ተገኝተናል እንግዲህ እንደወትሮ ሁሉ ጊዜ እንደምናደርገው ከኋላ የምትመለከቷቸው እኛን ሊያጅቡ የተገኙት የዞኑ ኪነት ባንዶች ናቸው ስለዚህ ከነሱ ጋር ልንወዛወዝ ደግሞ እዚህ ተገኝተናል ማለት ነው ውድ ተመልካቾች የምንገኝበት ቦታ ሶርፔላ ዴምባ ይባላል ጊፋታ በዓል ሲደርስ መዳረሻውን የሚጠቅሱበት ጋዚያ ጨዋታ ወጣቶች የሚጫወቱበት ህፃን ትልቁ ሳይል መተው እዚህ የሚወርቁበት ቦታችን ነው እንግዳ ወዳዱ ህዝብ ወዳዱ የወላይታ ህዝብ ጋብዟችሁ እየጠበቃችሁ ነው ወደ ጭፈራው ናፒሻ እንዴት ነበር እንቅስቃሴው እንዴ ወላይተኛማ ተወዛወዥ የለ እንዴ ተበልጣል እንዴ አይቼሻለሁ አቅሙማ አለ ግድ ነው ተመልካቾቻችንን ተወዳዳሪዎቻችንን እናስተዋውቃቸዋለን ብለን መተናል አሁን ወደ ማስተዋወቁ እንሄዳለን ተወዳዳሪዎቻችን እንዴት ናችሁ እግዚአብሔር ይመስገን እሺ ካንቺ ልጀምር ተማሪ ነሽ ሰራተኛ በደንብ ራስሽን አስተዋውቂልን ስሜ ሰላማዊ ካስትሮ ይባላል የምሰራው እዚህ ወላይታ ሶዶ ከተማ ውስጥ ነው እሺ ስሜ ያው ታምራት ባልቻ ይባላል የምሰራው እዚህ መንግስት ሰራተኛ ነኝ
እሺ የግሩፕ ስም ሰጣችኋል ለራሳችሁና የግሩፓችሁንም ስም በዛው ንገሩልን። የግሩፓችን ስም ሶኖሪያ ነው የሚባለው። ሶኖሪያ ማለት ምን ማለት ነው? ሶኖሪያ ማለት የተሳካ እሺ ይሳካላችሁ ይሳካል ማለት ነው። ሶኖሪያ የሚል ሙዚቃ ግን አለ። ሶኖሪያ ባላይ ሶኖሪያ ይላል። ባላይ ሶኖሪያ በታታ ዮዮ ሶኖሪያ ባላይ ሶኖሪያ ጊፋታ ዮዮ ሶኖሪያ። እናንተ ጋር መጣውኝ እዛ በኩል ያሉ ተወዳዳሪዎች አቅማቸው የሆነ ግለት ይታየኛል ብቻና አላውቅም። የእናንተ ስሜት እንዴት ነው? ከስማችሁ ልጀምር እስቲ። እሺ ስሜ ሙልነሽ ታሪኩ እባላለሁ። እሺ የወላይታ ተወላጅ ነኝ። እሺ ስራዬ መንግስት ሰራተኛ ነኝ። መንግስት ሰራተኛ ነሽ? ያንተስ? እኔ አክሊሉ አዶሎ እባላለሁ። አክሊሉ አዶሎ። ኦኬ ሰራተኛ ነኝ። ለዚህ ግሩፕ ስም ተሰጠው? ጦና ማታታ ይባላል። ጦና ማታታ። ጦና ማለት በወላይተኛ ንጉስ እንደሆነ አውቃለሁ። ልክ ነኝ? ማታታ ምንድነው? ንቦች የጦና ንቦች ማለት ነው። የንጉሱ ንቦች ጋር መዳፈርማ ከባድ በፍጹም አይቻልም። የስኬት ከንጉሱ ንቦች ጋር ያለው ነገር። ውድ ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው። ሶኖሪያ ከጦና ማታታ ጋር የሚያደርጉት የወላይታ ዞን ልዩ ውድድር ሊጀመር ነው። ውድ ተመልካቾቻችን አሁን የቆምኩባት አካባቢ በፊት ንጉስ ካዎ ጦና እንዲሁም የተለያዩ የወላይታ ንጉሶች አካባቢውን በአጠቃላይ የንጉሰ ነገስቱ መቀመጫ በማድረግ ይጠቀሙት ነበር። ጥያቄ ቁጥር 8 በወላይታ ብሔር ከሚታወቁ በአዘቦትና በበዓላት ወቅት የሚቀርቡ ባህላዊ ምግብ እና መጠጦች ውስጥ 6ቱን ጥቀስ። እሺ ጀምሪ። እሺ ቁርጥ ሙቾ ሎጎሞ ባጭራ ብጫታ ቦያ ቦይና ሹካሪያ ቦርዲያ። ወደ ተመልካቾቻችን 50 ነጥብ ውድድሩን ከፈቱት። እሺ ወደ እናንተ ጥያቄ ልውሰዳችሁ። ከ1 እስከ 16 ምረጡልኝ። 5 የምስል ጥያቄ ነው። በምስሉ ላይ የምትመለከቷት አትሌት ማን ትባላለች? ማየት ትችላላችሁ ይዛችሁ። ያዙት በደንብ። 1 ደቂቃ ነው። ሰከንድ ጀምሯል። ዋው 50 ነጥብ አለ። ደቂቃችሁ እስኪያልቅ ጌጤ ሞክሩ። ደቂቃችሁ እስኪያልቅ ጌጤ ዋሜ አይደለችም። ሞክሩ። ደቂቃችሁ እስኪያልቅ ሞክሩ። ተመልካቾቻችን ሰዓታችሁ አለቀ። በጣም ያሳዝናል። አልማዝ አያና በጣም የሚገርም ነው። ልብሳቸው እንኳን አይናገርም። የጥንት የጠዋት አይደለም። ይሞክር በትሞክረም ሞክር። ደራርቱ ቱሉ ወዴት እየሄድን ነው? ውድ ተመልካቾቻችን የአፍሪካ ፈርጥ ለኢትዮጵያ ብቻ አይደለም፣ ለአፍሪካውያን ለሁላችንም ፈርጥ ነች። የሴቶች የመጀመሪያ የወርቅ ሜዳሊያ ያጠለቀች ትልቅ አንቱታና በሀገራችንም ትልቅ ዕውቅና የሚገባት አንጋፋ ሴት ስሟ ክብርት ኮማንደር አትሌት ፋጡማ ሮባ ትባላለች።
ውጪ ከዳሽ እናቴ በርቺሽ ቀስ ያልሽ ሰለኔ እኔ እዛ ቀስ ያስቀስ አይሄዱ በርቺ ወይ በርቺ ይሆናል ታክ ጎበዝ አንድ ሁሌም አንደኛ ሶኖሪያ ውድ ተመልካቾቻችን አሁን የምንገኘው በወላይታ ዞን በባሌ ሐዋሳ ከተማ አስተዳደር ስር የሚገኘው የጊቤ ስሪ ሰው ሰራሽ ሐይቅ ጋር ይዣችሁ የትም እሄዳለሁ። በእግረ መንገዳችን ልታዩት የሚገባውን ሁላ አሳያችኋለሁ። ምክንያቱም እኛ ኢትዮጵያውያን ከሌለን ይልቅ ያለን ይበልጣል። መስማማት ፍቅር ብቻ ነው የሚያስፈልገን። እዚህ ላይ እንደምታዩት በዘመናዊ መልክ በጣም ብዙ አሳዎች ይመረታሉ። በጣም ለብዙ ነገር ይውላል። ማዶ ደግሞ ስትሻገሩ ሀላላ ኬላ አለ። የሚያምረው ግዙፉ በፕራይም ሚኒስተራችን ዶክተር አብይ አህመድ አሊ በሳቸው የተሰራ ግዙፉ ሀላላ ኬላ አለ። በጣም ነው የሚያምረው አካባቢው ገጽታው። በዚሁ አጋጣሚ ለእናንተም አስጎበኟቸው። ውድ ተመልካቾቻችን እኔ ይህን ውብ ስፍራ ላሳያችሁ በጣም ወደድኩ። እናንተስ ወደዳችሁት? ዋው! ውድ ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው። መስቻ እንዴት ነው? ምን ነው ሀሳባችን? ቻሌንጅ ነው የምናካሄደው። ሁለቱም ግሩፖች እዚህ ጋር ይቆሙልናል። የተሰመረ መስመር አለ። ይሄንን መስመር ያሻገረ ሰው አሸናፊ ነው የሚሆነው ማለት ነው። ለመጀመር 1 2 3 ዋው 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 ዋው! ኧረ 50 ነጥብ አልሰጠንም፣ ገና ነው። ወደዚህ ተቀያየሩ። 1-0 እየመሩ ነው። 1-0። አዎ እንደዛው ተቀያየሩ። የለመድነውን የአካባቢያችንን የባህል ጨዋታዎች እናጫውታለን፣ ምክንያቱም ድንቅ ሀገሮች ነን። ውድ ተመልካቾቻችን አሁንም እንቀጥላለን። ለመጀመር 1 2 3 ዋው ዋው! 50 ነጥብ አይሰጥም፣ ገና ነው። አንድ 2 3 ዋው! ተመልካቾቻችን 2-1 ከመጀመሪያ ጀምረውት 2-1። ወደ ላይ ተመለሱ። እናንተ ካሸነፋችሁ አለቀ። እነሱ እኩል ከሆኑ አቻ ይቀጥላል ማለት ነው። ዋው! አዎ 1 2 3 ውድ ተመልካቾቻችን ምንም ማድረግ አይቻልም። አሸንፈዋል። 50 ነጥብ የጦና ንቦች ውድ ተመልካቾቼ ይሄ ያለውበት ቦታ ሀጆራ ፏፏቴ ይባላል። የት ይገኛል ካላችሁ ከወላይታ ሶዶ 56 ኪሎ ሜትር ከመዲናችን አዲስ አበባ ደግሞ 446
ኪሎ ሜትር ርቀት ላይ ይገኛል ሀጆራ መንትያ ፏፏቴ። ስለ እውነት ምነግራችሁ ይሄ ፏፏቴ በምስራቅ አፍሪካ አንደኛ ነው ብል አልሳሳትም። ብዙ ፏፏቴዎችን አይቻለሁ። በኢትዮጵያ አይደለም በምስራቅ አፍሪካ። እባካችሁ ሀገራችን ላይ ያላችሁ የቱሪዝም ሚኒስቴር ቢሮ እውቅና ሊሰጠው የሚገባ ቦታ ነው ሀጆራ ፏፏቴ። አንድ ገበታ ለሀገር ክቡር ጠቅላይ ሚኒስትራችን እርሶ ቢያበረክቱልን እላለሁ። አመሰግናለሁ። ዋው! ወደ ተወዳዳሪዎቻችን kumere kunte kumere hai makere kumnagal oye kulayo ya oye shaka sauna shaka agunai lambe kumnagelo kulayo ya oye shalamaido kumnagelo ishene inde bokuneme ውድ ተመልካቾቻችን በዚህ ሳምንት ደግሞ ለየት ባለ መንገድ መተናል። ድንቅ ሀገሮች ነው። ልዩና ተወዳጁ ድንቅ ሀገር ፕሮግራም ሊጀምር ነው። ያለነው ኮሬ ነው። የኮሬ ዞን አስተዳደር ጋር የኮሬ ብሔረሰብ ጋር እነሱ ጋር ተገኝቼ አብሬ ልጀምር እዛው ከተማያለሁ። ውድ ተመልካቾቻችን በልዩ ጭፈራቸው እንጀምራለን። ኮረት የወየ 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 takor ona wande takor takor ana wande ate nun ate
Namaji da fenu atse Iye oye tajama Iye oye tajama Iye oye tagero Iye oye abai Iye oye hai chawai Awai 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 It's dikor elaga kan dikor ade abai እንደ አባይ ውድ ተመልካቾቻችን ድንቅ ሀገር እንደቀጠለ ነው። ምንድነው እንደዚህ የሚያደርግ ካላችሁኝ ከደመና በላይ ሆኜ ትንሽ በርዶኛል። ውድ ተመልካቾች ያለነው በኮሬ ዞን ነው። በኮሬ አካባቢ ነው። ኮሬ ዞን ላይ ያለ በጣም ልዩ የሆነ ተፈጥሮ ማራኪ የሆነ ላንድስኬፕ ላይ ነው። እንደምታዩት ከስር በጣም ጥልቅ ነው። ኦሬዲ ከደመና በላይ ነው ያለው ተመልካቾቻችን። እኔ እውነት ለመናገር እንዲህ ያለ የኮሬ ዞን ሀብት ያለን እንዲህ ያለ የደቡብ ኢትዮጵያ ሀብት ያለን እንዲህ ያለ ልዩ ተፈጥሮና ገጽታ ያለን ምን አለ ታዲያ ይሄንን ለቱሪስቶች እየሸጠን ከሰዎች ጋር እየተስማማን አብረን ብንኖር። ውድ ኢትዮጵያውያን ያገሬ ልጆች እኔ የትም ቦታ ገብቼ ማሳያችሁ ድንቅ ሀገር ውስጥ ኢትዮጵያዊነት ውስጥ የሚዘዋወረው ደማችን ውስጥ ጥንካሬን ለመፍጠር ነው። ፈጽሞ እንደማንለያይ ጠንቅቄ ያውቃለሁ። ነገር ግን ኢትዮጵያውያን ሊያለያዩን ሳይሆን ሊያዳክሙን የሚፈልጉ ነገሮችን ማጥፋት ማክሸፍ መተው አለብን። ሰው እንሞት የለ የሚሞት ሰው እኮ መስማማት አለበት። ነገ እንደምንኖር እርግጠኞች ያለንን ከሰዓትን ማናቃት ሰዎች ሁሉ ጊዜ አብረን አንድ ሆነን ተጋምደን ተደምረን ልንቀጥል ይገባል እንጂ ፈጽሞ ልንለያይ አይገባም። ዛሬ ያለነው የኮሬ ማህበረሰብ ጋር ነው። ከመዲናችን አዲስ አበባ በኮንሶ በኩል አድርጋችሁ ከመጣችሁ 710 ኪሎ ሜትር ታገኛላችሁ። እንዲሁም በዲላ በኩል ደግሞ ከመጣችሁ 470 ኪሎ ሜትር ላይ ታገኛላችሁ። እንዴት ናችሁ? ሰላም እግዚአብሔር ይመስገን። ሰላም ነው። እግዚአብሔር ይመስገን። ስም ልጀምር ካንቺ? ሀሳቤ ሞገስ እባላለሁ። ሀሳቤ ሞገስ ሞገስ ያለው ሀሳብ ደስ የሚል ትምህርት ስራ ተማሪ ነኝ። 12ኛ ክላስ 12ኛ ክፍል ተማሪ ነኝ። አንተ ጋር አለ? ተስፋውን ታመነ እባላለሁ። 12ኛ ጨርሻለሁ። ቡድናችሁ ስም አለው ወይስ? አዎ ታይለታ የተሰኘው ስም አለው። ታይለታ ምን ማለት? ታይለታ ማለት የኔ ትውልድ ማለት ነው። የኛ ትውልድ ያሸንፉ ይሆን? ስሜቱ እንዴት ነው? ታሸንፋላችሁ? በሚገባ ታሸንፋችሁ ይመስላችኋል? ጥርጥር የለውም። እንዴት ናችሁ? እግዚአብሔር ይመስገን። ወደ እናንተ መጣው። እንዴት ነው ስማችሁ? ያንቺን ስም ልስማ። እድሏ ሻንቆ እባላለሁ። እድሏ ሻንቆ። ስራሽ? ተማሪ? ነጋዴ ነኝ። ያንተስ? ጮላ ጨቆሮ ወይም ስመኝ ንጋቱ ይባላል። ጮላ ጨቆሮ ወይም ስመኝ ንጋቱ? ጮላ ጨቆሮ ማለት ጮላ ጨቆሮ ማለት ያው የራሱ ስመኝ ወይም ምኞት የሚል ትርጉም አለው። ንጋቱ ማለት ጨቆሮ የተሰኘው ትርጉም አለው። ያንተስ ስራ? ስራዬ የባህል ተወዛዋዥና ድምጻዊ ነኝ። ድምጻዊ? ትወዛወዛለህ? በጣም እወዛወዛለሁ። ምዘፍናቸው ሙዚቃዎች አንዷን ትልልኛለህ? ከኮሬቴ ደስ ይለኛል። እሺ
نزري فتنا تبروك بادو يكي كتاين سيم ندو صوزي ما دينشو صباسي صبالي كناندي غاتي كوتاسي وكيوا بوشي وياميتا نغوشي نماتا مسونا كانسا سوقواسي ديرامي تشودي نمام تابيشي تاغتي ستاني لبوي سودوسي اكيميا كناندي لالي ددوسي بوشي سيوا تاسي بوشي سيوا تاسي بوشي سيوا تاسي واتا هي كناسي ሾርትሊ ያው ተመልካቾቻችን በጣም ቆንጆ ነገር ማለት የዘፈኑ ትርጓሜ ለአንዲት ቆንጆ ሴት የተዘፈነ ነው ወይስ? ትክክል ነው። ቆንጆ ነገርሽ ጭራሽ ነው ግራ ገብቶኛል። አልቅሼም እንኳን አልረዳ ብለሽኛል። ኢራስን ለማነቅም ግራ ገብቶኛል የምለው ትርጓሜ ብዙ ልዩ ጊዜን እናሳልፋለን። ተመልካቾቻችን የተለያየ ታለንት ያላቸው አቅም ያላቸው እናበረታታለን። ደውሉልን። ድንቅ ሀገሮች ነን። ሊረሳ የማይገባው ነገር ሁሉም ታለንት ያላችሁ መወዳደር የምትፈልጉ ሁላ ዩቲዩባችን ላይ ገብታችሁ ድንቅ ሀገር የተሰኘ ቻናላችንን ሰብስክራይብ አድርጉልን። ስማችሁን ማን አላችሁ? የግሩፕ ስማችሁን? ኤሃና ምን ማለት ነው? በፍቅር ኮሬ የፍቅር ሰው ነው። የእንግዳ ተቀባይ እና ሰው ሲመጣ እንግዳ ሲመጣ አርዶ የሚያበላ ብሔር ስለሆነ ኤሃና የሚል ስም አውጥተናል። ታይሌታና ኤሃናዎች በጣም ልዩ ጊዜ ነው። በነገራችን ላይ በተደጋጋሚ ጊዜ አንቺ ደውለሽልን ታውቂያለሽ። ኮሬኑ ኮሪያት መጥሞይ ኮሪያት መጥሞይ አሉን። አልመጣንም። መጣችኋል። እናመሰግናለን። በአግባቡ መተናል። ጥያቄ ቁጥር 11 የምስል ጥያቄ ነው። ይህ የምታየው ብርቅዬ እንስሳ የት አካባቢ ይገኛል? ስሙስ ምን ይባላል? ዋሊያ 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 ሙሉ ስሙ እና የት አካባቢ ይገኛል? ዳሽን ተራራ የሞከረ እድሉ ያላችሁ ሰዓታችሁ እስኪሞላ ድረስ ነው። 3 2 30 ሰከንድ አላችሁ። ውድ ተመልካቾቻችን አገራችን ውስጥ ካለ የምንወከልበት 15 ሰከንድ ዳሽን ተራራ 5 ሰከንድ ሞልቷል። ውድ ተመልካቾቻችን ይሄንን ሙሉ ስሙንና ያለበትን ከነገራችሁ ለነሱ ከሚሰጥ ነጥብ ላይ ቀንሼ ይሰጣችኋል። ዋሊያ ያው በኢትዮጵያ ይገኛል። ኛማ በኢትዮጵያ ውስጥ እንደሚገኝ አውቀን ኩራታችን መመኪያችንም እንደሆነ እኮ ነገርናችሁ። ዋሊያ አይቤክስ ይባላል። የሚገኘው በሰሜን ተራሮች ነው። ከነበራችሁ ነጥብ 25 ነጥብ 50 ነበር የምሰጣችሁ። ዋሊያ አይቤክስን ብትጨምሩበትም ችግር የለም። ዋሊያ አይቤክስ ነው። 50 ነጥብ ይገባችሁ ነበር ቦታውን ብትነግሩኝ፣ ግን አልሆነም። ጥያቄ ቁጥር 10 የኮሬ ማህበረሰብ ስንት ጎሳ አለው? ከዛን ስማቸውን ጥቀስልን። 4 ጎሳ። 4 ጎሳ አለው። ስማቸውን? ኮሪሴ፣ ካናኤ፣ መና፣ ወገጬ። ተመልካቾቻችን አራቱንም በአግባቡ መልሰው 50 ነጥብ ይዘዋል። 50 ነጥብ። ውድ ተመልካቾቻችን አርቲስቶቹ ጋር የሆነ አቅም ያለ ይመስለኛል። እናመሰግናለን። እንቀጥላለን። አሁን ደግሞ ወደ ትግል እንሄዳለን። ትግሉ 50 ነጥብ ለጣለ 2 ደቂቃ ነው የምሰጣችሁ። ጠልፎ መጣል፣ እግር ማስቀደም አይቻልም። ከባህላችን የኮሬ ዞን ከምትታወቅበት ባህል አንዱ ትግል ነው። ወጣቶች በትግል ይታወቃሉ እና ስለዚህ እንቀጥላለን። 1 2 3 በርታ
ተነሱ። በዚህ ዙር ኢሃናዎች ነጥባቸውን በአግባቡ እያስጠበቁ ነው። 50 ነጥብ አግኝተዋል። 50 ነጥብ ለኢሃናዎች። ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ በኮሬም እንደቀጠለ ነው። አሁን ደግሞ ሴቶቹ የትኛዋ ትጥላለች? ኢሃናዎች ከጣሉ ፓይለታዎች ደግሞ ከጣሉ ነጥቡን ያቀራርቡታል። እንቀጥላለን። 1 2 3 ተመልካቾቻችን እስኪ በእናትህ Corona da wagwa ni ada wagwa corona da kasekawa ni ada magakawa galanwa mese inda galanwa mese da inda Idaine galanwa mese daina kawo shankane odo se wote se odine dani wora laga ka hodine ne balea hibalea kanse oh gada wora laga hodine ay mahangile boche buna ay mahangile wora nu toppe se gero Ora lutopese, danne non nakese. Ni waramba iso hunti ni wagarine. Lo didi. Oye. Nadane me domna. Ni eso kutine. Ne waganerwa, nunde ne waganerwa, indiyo ne waganerwa.
ነቡቶን ዙቋ ነስዳን ሲኳ ነስዳን ሲኳ ቢዮ Hazazoro gelo asede woshi torake ngwasedo nade worokoi worodoy shirikai hashishi no ne nagidabata Gedeya fe elota dano ne nagidabata Gedeya fe dancha dano ne nagidabata Ngadabala kdehayo ውድ ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ በድጋሚ መተናል በአዲስ መልክ በዚህ ሳምንት በድንቅ ሀገር እናንተን ያስተምራችኋል ያዝናናችኋል ብለን ያልናቸው ፕሮግራሞቻችንን እንደዚህ በባህል ልብሳችን ሞቅ ደመቅ ብለን ተገኝተናል ማለት ነው። በጌዲዮ ባህል ጭፈራ ልክ እንደ ወትሮ እንደምናደርገው እነሱም እየተወዛወዙልን እኛም መሀል ገብተን ወዝ እያለን ነቅነቅ ያለን ፕሮግራማችንን እንጀምራለን ማለት ነው። ታዲያ ይህ ፕሮግራም እኛም አካባቢ ይምጣ እኛ ጋም ድረሱ ካላችሁን ገብታችሁ በዚህ ስልክ ቁጥር ደውሉልን። ምርትና አገልግሎቱን ማስተዋወቅ ሲፈልጉ በድጋሚ በስር ባለው ስልክ ቁጥራችን እየደወላችሁ እኛም ማግኘት ትችላላችሁ። ወደ ውዝዋዜው ምት Gedeya fe dancha dano ne nagidabata Gedeya fe lota dano ne nagidabata Gedeya fe dancha dano ne nagidabata Gedeya fe dancha dano ne nagidabata Gedeya fe elota dano ne nagidabata Gedeya fe lota dano ne nagidabata Gedeya fe elota dano ne nagidabata Gedeya fe dancha dano ne nagidabata Gadabale sete hayo kola balo Gadabifo Gadabino igekayo Angela balo Gadabifo Gadaona ya fulde Angela yoyo Gadabifo Munira ite bise Angela balo Gadabifo Jole bate sumashoba Angela galo Gadabifo Gadono uieba Angedeo Gadabifo Gadaona ya fulde Angela balo Gadabifo Munira ite bise Angela balo Gadabifo Jole bate sumashoba Angela yoyo Gadabifo የማንገባበት የለም እንዳልነው ድንቅ ሀገሮች ዛሬ የት ናችሁ ከተባልን በጌዲዮ ዞን ዲላ ከተማ ላይ እንገኛለን። የለበስናቸው አልባሶች የጌዲዮ ባህላዊ ልብሶች ናቸው። እንግዲህ እኛ የማህበረሰቡን ወግና ባህል እየገለጥን እያስተዋወቅን በድንቅ ሀገር ፕሮግራማችን እንደዚህ እናቀርባለን። ፕሮግራማችንን የምንጀምረው ተወዳዳሪዎቻችንን በማስተዋወቅ ነው። ስለዚህ ወደዛ ልሰዳችሁ። እሺ እንዴት ነሽ? እግዚአብሔር ይመስገን። ወደ ድንቅ ሀገር ፕሮግራም እንኳን በሰላም መጣሽ። እንኳን ደህና ቆያችሁ። እሺ አሁን ራስሽን ታስተዋውቂልናለሽ። ውድድራችንን ከመጀመራችን በፊት ተማሪ ነሽ፣ ሰራተኛ? ከስምሽ ጀምሮ። ስሜ
ሚስዳሮ መዝሙር ዳዊት ይባላል። ፋሽን ዲዛይነር ነኝ እንዲሁም ደግሞ ሞዴል ነኝ። ኦኬ እሺ ባለሙያ ነሽ። እሺ አንተስ? እሺ እኔም አመሰግናለሁ። ስሜ ይሳቅ ደሳለኝ ይባላል። የጌዴኦ ዞን መንግስት ኮሙኒኬሽን ጉዳዮች መምሪያ የማህበራዊ ሚዲያ ሪፖርተር ነው። እሺ ለግሩፓችሁ ስም ሰጣችሁታል? ሰጥተናል። እሺ ማን ነው የምትባሉት? ቱቲፈላ። እሺ ምን ማለት ነው? ቱቲፈላ ማለት የአካባቢ ስም ነው። እሺ የዚህ የአርኪኦሎጂ ድንጋዮች የሚገኙበት አንዱ ስፍራ ነው ማለት ነው። እሺ ቱቲፈላዎች እናመሰግናለን። እንዴት ናችሁ? እግዚአብሔር ይመስገን። ሰላም ናችሁ? የእናንተን ስም ልስማ። እሺ እምነት አየለ እባላለሁ። ማህበራዊ ሚዲያ ላይ ነው የምሰራው። ያንተስ? የኔ ስሜ ደሳለኝ በቀለ ይባላል። የዲላ ዩኒቨርሲቲ የጌዴኦ ቋንቋና ስነ ጽሁፍ ትምህርት ክፍል መምህር ነኝ። ኦኬ። ተጨማሪ ደግሞ የጌዴኦ ዞን ወጣቶች ማህበር ፕሬዝዳንት ነኝ። በጣም ስለዚህ ከፕሬዝዳንቱ ጋር ነው ዛሬ ውድድራችን። እንዴ ብዙ ነገር አለው እኮ። የግሩፓችን ስም ያልነው ሶንጎ ነው። ሶንጎ ምን ማለት ነው? ሶንጎ ማለት የዳኝነት ስፍራ ማለት ነው። የጌዴኦ ባህል የዳኝነት ስፍራ ነው። ሸንጎ የሚቆሙበት ስፍራ ሶንጎ ይባላል። አዎ። እናመሰግናለን። ከ1 እስከ 16 ጥያቄዎች አሉ። እነሱ ካልመለሱ ዝም ነው። እናንተ ከመለሳችሁት 25 ነጥብ ነው። የእነሱን ስትመልሱ የራሳችሁን ስትመልሱ 50 ነው። እናንተም እንደዛው ከ1 ቁጥር እስከ 16 ቁጥር አለ። የፈለከውን ጥያቄ የመምረጥ መብት አለ። ምረጡ። 8 ቁጥር 8 ቁጥር በጌዴኦ ብሔር ባህላዊ የጋብቻ ስነ ስርዓት ውስጥ 4ቱን ጥቀስ። ቡታ 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 ሐዋዴ ሐዋዴ ካራ ዋራዬ 50 ነጥብ። ውድ ተመልካቾቻችን የመጀመሪያውን ሰብስክራይብ በማድረጋቸው 50 ነበራቸው። የመጀመሪያውን ጥያቄ ደግሞ መልሰው 100 አድርገውታል። ከ1 እስከ 16 አለ። ከነዛ ውስጥ የፈለጋችሁትን ቁጥር ጥሩልኝ። 10 የጌዴኦ ብሔረሰብ ባህላዊ ምግቦች እና መጠጦች ውስጥ 5ቱን ጥቀሱ። ወራሞ፣ ቆንጪሳ፣ ኬቦ ከመጠጥ 3 ነው የጠቀሱት። 3 ምግብ ከመጠጥ ደግሞ ቦካ ማሬሳ። እሺ ቦካ ማሬሳ 5 ጠቅሰዋል። ቡልቡሎ ተመልካቾቻችን የጠየቅናቸውን ጥያቄዎች በትክክል መልሰውታል። 50 ነጥብ። እንዳይቀድሙሽ በፍጹም እምነት አንቺ አንደኛ ነሽ። አንደኛ ነይ እምነት ነይ አንደኛ ነኝ። እኛ ሶንጎዎች ነን ሁሉም አሸናፊዎች። አይ እረ ደረሱ። የት ዲያፌ ኤሎጣ ዳኖኒ ናቂዳባታ ጋዳባለ ፍድሃዮ አኬላባሎ ጋዳቢፎ ስለ መልክዓ ምድሩ ስናነሳ የሚገርምህ ማየው ሁሉም ደን ይመስላል። ውስጡ ሰው ያለበት አይመስልም አካባቢው ላይና ሰው ግን ውስጡ እንዳለ ተወሰነ ነገር ቅድም ላይ አውግተኝ እስኪ ስለሱ ነገር ተወሰነ በል። እንግዲህ እዚህ አካባቢ ማንም ሰው ሲመጣ ሰው ያለ አይመስለውም። ዛፍ ብቻ ያለ ነው የሚመስለው። እውነት ነው። እኔ ራሱ ሳልፍ እንደዛ ነው የሚመስለኝ። አዎ ምግብ ደግሞ ከየት ነው ህብረተሰቡ ራሱ ምግቡን ሊጠቀም የሚችለው? ይሄ ሁሉ ዛፍ ከሆነ ሰው ውስጡ ካለ እንዴት አይነት ኑሮ ነው የሚኖሩት የሚል ጥያቄ አለው። ስለዚህ የጌዴኦ ህዝብ ደግሞ እንዳጠቃላይ ለ3 ነገሮች ቅድሚያ ይሰጣል።
ህይወቱም ጭምር ስለሆነ ማለት ነው። ዛፍ ቡናና እንሰት። ስለዚህ ከእንሰት ደግሞ ቆጮ ያገኛል። ምግቡን የሚጠቀመው ከዛ ነው ማለት ነው። ስለዚህ የተለያዩ ጉዳዮችን እዚህ ስንመለከት ሌሎች አካባቢዎች ሌሎች ዓለማት በጣም የከበዳቸው ነገር አለ። አንደኛው አጥራጥረውም ጭምር አልቻሉም ደንን ለመጠበቅ ዲፎረስቴሽንን ለመከላከል ማለት ነው። ሁለተኛ ደግሞ ህግ አውጥተውም አልቻሉም። በተጨማሪ ደግሞ የሰራዊት አሰልፎም ጭምር አልቻሉም። እኛ ጋር ግን ስትመጣ እዚህ ውስጥ ሰው አለ፣ ምግቡም አለ። ዩኔስኮም ለየት አድርጎ የመዘገበው ለዚህ ነው። ሌሎች አካባቢዎች ላይ ደን ተጠብቆ ነው የተቀመጠው፣ ታጥሮ ነው የተቀመጠው፣ ምንም ነገር ግን የለበትም። እዚህ ግን ሰው አብሮት ይኖራል፣ ዛፉንም ይጠቀማል። ከቆረጠ ራሱ ወይም ደግሞ ዛፍ የመቁረጥ ፍላጎት እንኳን ካለው ለባህላዊ አባቶች ባሉበት ቦታ ሄዶ አስፈቅዶ ነው። ካስፈቀደ በኋላ ነው የሚቆርጠው። ቢሆን እንኳን አይቻልም። ስለዚህ መቁረጥ የምትችለው ቅርንጫፎች ይደራረቁትን ልትጠቀም ከሆነ ያንን ትችላለህ። ከዛ ባሻገር ግን ዛፍ ቆርጣለሁ ብለህ የምትነሳ ከሆነ ለዛፉ ስለተከልክ ምናምን አይቻልም። ስለዚህ መትከል አለብህ ዛፍ። እዛ ቦታ ላይ ስተካ ብቻ ነው እንደ ልጁ ነው የሚያየው ዛፎቹን ማለት ነው። ስለዚህ ይሄንን የዓለም ሕዝብ ተጠቃሚ እንዲሆን ዩኔስኮ ደግሞ ይሄንንም ያደረገው በተለየ ሁኔታ ይሄን አይነት ስርዓት ስላለው ነው። ባቦ የሚባል አንድ ስርዓት አለ። በዛ ስርዓት ውስጥ ችግኝ የመትከልና ለዛፍ የማድረስ ሁሉም ሰው ደግሞ እንዲጠቀሙ የሚያደርግበት ስርዓት ነው ማለት ነው። ተፈጥሮ ገጽታውን ካነሳን ዛፉን ይሄን የመሰለ ካነሳን በጣም ደግሞ የምንወዳቸው በስተመጨረሻም በኋላ ላይ ወደ ተመልካቾች የምንጋብዛችሁ የእርቅ ስነ ስርዓት አለ። እንደው ከዛ በተጨማሪ ትንሽ በዳሰሳ መዳሰስልን የተወሰነ ነገር አለ። መልካም እንግዲህ የጌዲዮ አባገዳዎች በባሌ ስርዓት ውስጥ ነው የሚተዳደሩት። ህዝቡ የሚተዳደረው በዛ ነው። እዚህ የእርቅ ሰላም ስራዎች ስንመለከት የመጀመሪያው ቁጥር 1 ሶንጎ አለ። ሶንጎ ማለት ሰላምን የምትሻማበት አካባቢ ማለት ነው። አንድ ዛፍ አለ፣ ጎጆ ቤት አለ። ጎጆ ቤቱ በሳር ነው። 2 በር አለው። በሁለቱም በሮች ደግሞ ክፍት ናቸው። መስኮትም በተመሳሳይ መዘጋትም አይችሉም። ምክንያቱም ሰባዊነት የሚሰማው ማህበረሰብ ስለሆነ እዛ አካባቢ ላይ ሰው ሊደክም ይችላል ተጉዞ፣ እንደገና ደግሞ ህመምም ሊያጋጥም ይችላል። ስለዚህ እዚህ ክፍት የሆነ ቦታ ላይ ሄዶ ሰላሙን ማረጋገጥ ይችላል፣ እረፍት ማድረግ ይችላል። ያፌ ኤሎጣ ዳኖኒ ናጊዳባታ እንደምን አሉ እናቴ? እንደምን ቆየ? ሰላም ነው? በጣም ደህና ነኝ። ስሞት ለታወቅ? እሺ፣ ወይዘሮ ደገፈች ሙርቲ የጌዲዮ ባህል ዘመናዊ ሌሎ ማህበር ምግብ አዘጋጅ ነኝ። በጣም አመሰግናለሁ። ጌዲዮ ላይ እንግዲህ በጣም ብዙ የታወቁ ምግቦች አሉ። እዚህ ይሄ ያለው ብቻ አይደለም፣ ከዚህ በላይም አለ ይባላል። ልክ ነኝ? የስ በጣም ለየት ያሉ ማአት ምግቦች መስራት ይቻላል። በዘመናዊ ደግሞ በተለያየ ነገር መመገብ ይቻላል። እንደው ቢነግሩኝ ብዬ ከዚህኛውን ጀምር። ከምን ይሰራል? ምንድነው? ቴስቱን እያቀመሱ። ኦኬ፣ ይሄ ማለት በጣም ቡራቶ ነው የሚባለው። ቡራቶ ማለት በአባገዳ በዓል ላይ ሰርሞኒ ላይ የሚዘጋጅ ቃል ማላም እንደማለት ነው። ምክንያቱም እንደዚህ ጣፍጥ ፍሬያማ ሁን፣ ማር በስውር እንደሰራ ነገሮች በስውር የተፈታ ይሁን እየተባለ የሚመረቅበት ልዩ ምግብ ነው። ቡራቶ ይባላል። ይሄ ደራሮ ነው የሚባለው። ስም ሲወጣ ትልቅ ትርጉም ያለው በማሳ ላይ ጸጉር በቡና ስር የሚቀመጥ ያ ማለት ያ ማሳ ራሱ የራሱ እንደሆነ ነገ መትከል እንዳለበት ዛፍ የልጅ ልጅ መትከል እንዳለበት የሚያበስር ለየት ያለ ነው። ከዛ ባሻገር በአበባነቱ ልክ ምርቶቹ ሁሉ በሚሰበሰብበት ሰዓት የሚዘጋጀው በዓል አንዱ ነው ማለት ነው። በጣም ይሄኛው ምንድነው? ይሄ ማለት እጅግ የተለየ አንደኛ ስውር ነው፣ ተሸፍኗል። ጌዲዮ ውስጥ ያለ ሰላም፣ አንድነት፣ አብሮነት፣ ፍቅር የተያዘ መሆኑን የሚያበስር ነው።
ሁለተኛም ደግሞ ይሄን የሚበላበት ሰዓት ለሰርግ ለተለያየ ፕሮግራሞች ለበዓል ዝግጅት የሚበላ ነው። ይሄን ደግሞ ለየት የሚያደርገው ምንድነው በእናቶቻችን ያለ ቢሆንም በአሁኑ ሰዓት ከተለያየ ነገር መመገብ በሚቻለው ጣሊያን ቶሪኖ ከተማ ተመዝግቦ የሚገኝ ነው። እጄ ያስመዘገብኩት ሲፈታ ይሄንን ይመስላል። ምክንያቱም ነጣ ብሎ ለየት ያለ ጣዕሙ ራሱ ተቆጮ ነው። ይሄው በጣም ለየት ያለ ነው። ልክ ይሄንን ምንድነው ቅድም ሰላም፣ አንድነት፣ ህብረት፣ አብሮነት ስንል ምንድነው ተሸፍነው ነበር እንዲገለጽ ስታደርገው እውነትም ጣፈጥ የሚል ዝቦታላ በጣም ጣፋጭ ነው። ብዙ አመት ይቆያል የሚባል ነገር አለው። ብዙ አመት ይቆያል። ይሄ ጊዜ ይቀባኛል እስከ ከ12 እስከ 15 አመት ምንም ጣዕሙን ሳይቀይር ከዚህ ይዤ ሲሄድ ወዲያ በፍሪጅ ውስጥ ነው ያስገቡት። ከዛም በኋላ ላብራቶሪ መግባት ነበረበት። ላብራቶሪ ያስገቡ። ይሄን እንዲያቆይ የሚያደርግ የራስ ቅመሞች አሉ። እሱ ያዘጋጁት የራስ ያው ውድ ተመልካቾቻችን ከዚህ በላይ ጥበብ የለም። ይሄ ደግሞ ሆጨቆ ነው። ሆጨቆ ምንድነው? ሆጨቆ ማለት ለሴቶች ብቻ የሚዘጋጅ አራሶች የሚበሉት። ሁለተኛ ምንድነው ባሎቻቸው የሚመገቡት ከሷ ጋር በመሆን ምክንያቱም ወፍራለች ወይ እንዴት ናት እቺ ሴት አራስ ላይ ቀልቧታል ወይ የሚለው ምንድነው በዚህ ስቲክኒ ነው የምትበላ። በእንጨት ነው ራሱ በስቲክኒ በራሱ በዚህ ነው የሚበላ። በዚህ ነው የሚበላ። ከምን ይሰራል እናቴ? ቆጮ ድፍን ከቆጮ ብቻ? ድፍን ከቆጮ ብቻ ነው የሚሰራ። ገደያፌ ኤሎጣ ዳኖኔ ናቂዳባታ ገዳባለ ፍድሃዮ hayasibi holole hayasibi holole hayasibi holole baba